ኃጢአት የሚያስወግደው ማን ይሰበክ? ኢየሱስ ካልተሰበከ ስርየተ ኃጢአት የለም። ኢየሱስ ካልተሰበከ አቡነ ዘበሰማያት ይትቀደስ ስምከ ማለት አይቻልም። ምክንያቱም ያለ ክርስቶስ ልጅ መሆን ስለማይቻል በወልድ የሚያምን ምን ይላል? በስሙ ለሚያምኑት አምነውም ለተቀበሉት እነርሱ የእግዚአብሔር ልጆች ይሆኑ ዘንድ ምን ሰጣቸው? ስልጣን። ስለዚህ አቡነ ዘበሰማያት ማለት እንኳን የምንችለው በማን ስናምን ነው? በክርስቶስ ስናምን ነው። ያለበለዚያ ድጋም ይሆናል። ስለዚህ ወንነሰ እንሰብክ ክርስቶስሃ ዘተሰቅለ፣ እኛ ግን የተሰቀለው ክርስቶስን እንሰብካለን። ስለዚህ ሃሌሉያ እንሰብክ ወልደ እምዘራ ዳዊት የሚለው ትክክል ነው። ዛሬም ኢየሱስ ይሰበክ። የልደቱ ቀን ኢየሱስ ይሰበክ። ከጠላው በላይ ከሚጠጣው በላይ አይደለም። እንደው ሁሉም ነገር ቀርቶብን ኢየሱስን ብንሰብክ። በነገራችን ላይ አንድ ነገር ልንገራችሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብዙ አድል አላችሁ አባቶች። ህዝባችን ብዙ ህዝብ የኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ነው። ከጠላው በላይ ከማን ጋር ይገናኝ? ከቃሉ ጋር ይገናኝ፣ ከእግዚአብሔር ቃል አስተምሮ ጋር ይገናኝ። ሁላችንም እያንዳንዳችን ከዚህ ቃል ጋር እንገናኝ። ልደቱን ማክበራችን ጥሩ ሆኖ ሳለ ከልደቱ ባለቤት ከክርስቶስ ጋር ካልተገናኘን፣ ስለዚህ ውጤቱ መጠጣት፣ መብላት፣ መዝናናት ይሆናል ማለት ነው። ስለዚህ የኛ ስብከት፣ የኛ ትምህርት፣ የኛ ዓላማ ሰዎች ሁሉ ከምድራዊ ነገር ተላቀው ወደ ክርስቶስ ምን እንዲሉ ነው? እንዲመጡ ነው። ስለዚህ ወደ ክርስቶስ ኑ። ሐዋርያት የሰበኩት ክርስቶስን ነው። ነቢያት የሰበኩት ክርስቶስን ነው። ዛሬም እኛ ለዓለም ሁሉ ልንሰብክ የሚገባን ማን ነው? ክርስቶስን ነው። ያለ ክርስቶስ ስርየተ ኃጢአት የለም። ያለ ክርስቶስ የዘላለም ሕይወት የለም። ያለ ክርስቶስ ልጅ መሆን የለም። ዘቦቱ ሁሉ ሆነ ወዘንበሌ ሆሰ አልቦ ዘኮነ፣ ሁሉ በእርሱ ሆነ፣ ከሆነም እንኳን አንዳች ያለ እርሱ አልሆነም። የእግዚአብሔር አምላካችን ስም ብሩክ ይሁን። በዚህ ሐሳብ ላይ የምትጨምሩት ነገር ካለ? ለምን እንሰብካለን ነው ሐሳቡ። ሃሌሉያ ንሰብክ ወልደ እምዘራ ዳዊት። እንግዲህ እነዚህ አባቶች ለእግዚአብሔር ምስጋና ይሁን ከዳዊት ዘር የተወለደውን እንሰብካለን ነው ያሉት። ለምንድን ነው የምንሰብከው ነው እየተወያየን ያለንበት። እኛ ካልሰበክን ሰዎቹ ወደ ክርስቶስ ሊመጡ ስለማይችሉ ቁልፉ ነገር ይሄ ነው። እኛ ካልሰበክን ሰዎቹ የዘላለምን ሕይወት ሊያገኙ ስለማይችሉ፣ በመሰረቱ ክርስቶስ ሐዋርያትን ጠርቶ ሂዱና ስበኩ ነው ያላቸው። ሂዱና ወደ ዓለም ሁሉ ወንጌልን ስበኩ። በዚህ በሮሜ ምዕራፍ 10 ላይ ያለውን ሐሳብ ማንሳት ፈልጌ ነው። ቁጥር 14 ላይ እንግዲህ ያላመኑበትን እንዴት አድርገው ይጠሩታል አለ ሐዋርያው ቅዱስ ጳውሎስ ነው። ባልሰሙትስ እንዴት ያምናሉ?